እኔም አልስማማው አሁን ተበታትናል በመተለው አልስማማው ኖ አንተም አለመስማማት አትችልም ተፋክት ልደቱ ተፋክት ሌላ ፓርቲ ቢሆን ኖሮ ቲፒኤልኤፍ አሁን እንደምታየው የበላይነቱን ይዞ አይቀጥልም ነበር የበላይነት ነበር ኢንተርቪን እንዳደርግ ፍቀድልኝ ምናልባት ሶሉሽን ይለማል ግን ነጥቤላ እንትን ልበላ እሺ አሁን ያለውን ነባራዊ ሁኔታ ስናይ በተጨባጭ መሬት ላይ ያለውን ነገር እኔ ፕሩቭድ ሆኗል ብዬ ነው ማሰው ልዩነት ተፈጠረ እናንተን ምናልባት ጨምሮ ብዙ ሰዎች የጌታቸው ኃይል ያሸንፋል የሚል እምነት ነበራቸው ኖ አልነበረኝም እኔም በግል ከሆነ ብዙ ኃይሎች ነበራቸው ኦኬ በተጨባጭ ሆኖ ግን እንደዛ አይደለም ጌታቸው ተሸንፎ ነው ከትግራይ ይወጣ የተወሰነ ኃይል ይዞ ወጥቷል አዎ ይዞ ወጥቷል አንተ እንደምትለው ግን መፈረካከስን የሚገልጽ አይደለም ልደቱ በአሁን ወቅት የራሱን የህወሓት እሺ ልጨምርልህና ትቀጥላለህ አይደለም መጨመር የለብህ መጀመሪያ ነሳው ነገር አለ ሁላጥራካ እንቀጥላለን ኦኬ አሁን ምን ብያለሁ ቅድም አንተ ያልከውን ደግፌ መፈረካከስ አለ አዎ ይሄ ኃይል ለህሉናችን አይበጀንም እንዲያውም ያጠፋናል ብሎ የሚያምን ኃይል አለ አዎ እንዲያውም ያ ኃይል ከጊዜ ወደ ጊዜ እየተጠናከረ እየሰፋ ነው መፍትሄው ምንድነው ቲፒኤልኤፍ በብቸኝነት የትግራይን ፖለቲካ የበላይ ሆኖ መቀጠል የለበትም ሌሎች አስተሳሰቦችን ሌሎች ኃይሎችን ማጋራት አለበት ስልጣን ኮምፕሮማይዝ ማድረግ አለበት ብዬ አምናለሁ እሱን ሲያረግ የ51 በመቶ የመወሰን ስልጣኑን አሳልፎ ሰጥቶ አይደለም ብያለሁ ማሳተፍ ግን አለበት ብያለሁ በሱም ላይ ልዩነት የለኝም ማለት ነው አያሳትፋልም ትክክል አይደለም አሁን ሌሎቹን አግልሎ እኔ ብቻ ልምራ ማለቱን እቃወማለሁ በቀደም ያወጣሁት መግለጫ ላይ ተቃውሟል ህወሓትን ስለሆነ ነው እየተቃወምክ ያለው አሁን እንትን አደረጋችሁ ኢንተርቪው ላድርግና ምናልባት ክላሪቲ የሚያስፈልጋቸው ነገሮች መልክ ያስያዝን ብንሄድ ከልደቱም እሺ ቅድም አነሳዋለሁ ያልኩት ነጥብ ላክልና አሉላ ትቀጥላለህ ልል የነበረውን የልደቱን መሰለ ትላንት የወጣ መግለጫ አንብቤያለሁ ከዚህ ቀደም በራሱ በህወሓት መግለጫዎች አራ መሬት ወይ ነፃ መሬት ተብሎ እየተደራጀ ያለው በአገዛዙ እየተደራጀ ያለው ሰራዊት ለትግራይ አደጋ ነው የፕሪቶሪያ ስምምነትን የሚጥስ ነው ይሄ መቆም አለበት ብሎ ጠየቀ ከዛ ታጣቂ ኃይል ጋር የተሰለፉ የትግራይ የቀድሞ የመከታ አካል የነበሩ ጀነራሎች አሉ በዚህ የህወሓት እርምጃ ምክንያት አገዛዙ የሚያደራጀው ታጣቂ አግኝቶ በጎኑ የሚያሰልፈው የትግራይ ጀነራል አግኝቶ ጦርነቱ በትግራይ ተወላጆች መካከል የሚሆንበት ሁኔታ ተፈጥሯል ይሄንን እንዴት ድል ብለህ ተጠራዋለህ ነው ልደቱ ልልህ የፈለኩት አሉላ ከቀጠለ በኋላ መስጠት አይ ቲንክ የኢንፎርሜሽን ስላለ አሸንፏል ብለሃል አሸነፈ ማለት የተሟላ ድል አገኘ ማለት አይደለም ቅድም ምን አልኩኝ ለምሳሌ ከነጌታቸው ክፍፍል በፊት እና በኋላ ቲፒኤልኤፍን ብንለካው ከነጌታቸው ክፍፍል በኋላ በጣም ተጎድቷል ተዳክሟል ብዙ ድጋፍ አጥቷል ግን ደግሞ አሸናፊነቱን አላስቀረውም ይሄን መካድ አይቻልም አሸንፏል አሁን ትግራይ ውስጥ በከፍተኛ ደረጃ አመራር እየሰጠ ያለው ከገዛቱ ጋራ በተቃርኖ ቆሞ መግለጫ አሁን አንተ እንደምትለው እየሰጠ ያለው አካባቢውን የተቆጣጠረው ቲፒኤልኤፍ ነው በትግራይ ህዝብ ኪሳራ ነው እሱን የሚደግፈው ወታደራዊ ኃይል በትግራይ ህዝብ ኪሳራ ነው ግን በትግራይ ህዝብ ኪሳራ ነው ይሆነ ያለው አሁን ባለበት ሁኔታ ነገሮች ሁሉ አንጻራዊ ናቸው እና እዚህ ላይ ቲፒኤልኤፍ ችግር አልፈጠረም አይደለም እያልኩ ያለሁት ችግር ፈጥሯል አልተዳከመም አይደለም እያልኩ ያለሁት ተዳክሟል በውስጡ የተከፋፈሉ ኃይሎች የሉም እያልኩ አይደለም ከትናንት በላይ ተከፋፍለዋል እስቲል ግን አሁንም ቢሆን ትግራይ ውስጥ በአሸናፊነት መወጣት የቻለው እሱ ነው ቀላል የማይባል የህብረተሰብ ክፍል ድጋፍ አለው ማህበራዊ መሰረት አለው የሚያምንበት በተለይ ደግሞ ለትግራይ ህዝብ ህልውና ቁልፍ የሆነው ቲዲኤፍ ውስጥ ሰራዊት ውስጥ ቀላል የማይባል ድጋፍ አለው በዚህም ድጋፍ ነው የነጌታቸውን ኃይል ማሸነፍ የቻለው እሺ አሉላ ይቀጥልና ወደ አንተ መጣለው ይሄን ነገር ካሰብነው በላይ ነው የወሰድነው መሄድ ወድጆ